ዛሬ የምናስቃኛችሁ በደብረ ማርቆስ ከተማ ከሚገኙ ገዳማት መካከል የቅኔ ተማሪዎች በእውቀት ታንጸው ከሚያድጉበት በተፈጥሮ ዛፎች በተከበበው የገዳም አስቄጥስ አቡነ ተክለ ሃይማኖት ወክርስቶስ ሰምራ አንድነት ገዳም ልናሳያችሁ ወደድን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቸርነት እናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት የጻድቃን ሰማዕታት የቅዱሳን የአባቶቻችን የጻድቁ አባታችን የአቡነ ተክለ ሃይማኖት ተራዳኢነት አይለየን። እንግዲህ ስሜኔ መላከ ስብሐት ቆሞስ አባ ቃለ ጽድቅ እባላለሁኝ። የስራ ድርሻዬ እዚሁ ገዳም የዚሁ የአቡነ ተክለ ሃይማኖት ገዳም አስቄጥስ አቡነ ተክለ ሃይማኖት ወክርስቶስ ሰምራ አንድነት ገዳም አበምኔት ነኝ። የጻድቁ አባታችን የአቡነ ተክለ ሃይማኖት ክርስቶስ ሰምራ አንድነት ገዳም እንግዲህ አባቶቻችን በጥቂቱም ነው ረጅምና ጥልቅ የሆነ ታሪክ አለው። ያንን ደግሞ ለጊዜው እንግዲህ እኛ የደረስነውም ለአገልግሎትም ወደዚህ ወደ አስተዳዳሪነትም የ2 ዓመት ከ5 ወር አገልግሎት ነው ያለኝ። ግን አባቶቻችን እንደሚነግሩን በጥቂቱ የማውቀው እንግዲህ በዋናነት የተመሰረተው በብፁዕ አባታችን አቡነ መቃርዮስ በረከታቸው ይድረሰንና በ72 ዓመተ ምህረት ነው የተመሰረተ ብሎ ግን በዋናነት ቤተክርስቲያን ተሰርቶ የሚለው ነው እንጂ ከዛ በፊት ከ72 ዓመተ ምህረት በፊት ግን እዚያውን የምናየው እታች ላይ የጻድቁ አባታችን የአቡነ ተክለ ሃይማኖት የእናታችን የቅድስት ክርስቶስ ሰምራ የሰማዕቱ ቅዱስ ጊዮርጊስ ቅዱስ ሚካኤልና እንዲሁም የሰማዕቱ የዘራውሩክ ሩፋኤል ጸበል አለ። ታላቅ ፈዋሽ ጸበል ነው። በጣም ብዙ ህሙማን የሚፈወሱበት እና ከዛ በፊት ይሄ ገዳሙ ከመመስረቱ አሁን ቅድም ባልኳችሁ ከመመስረቱ በፊት ከ72 ዓመተ ምህረት በፊት ወደ ሞጣ አካባቢ ትውልድ ሀገራቸው የነበረ በጣም ታላቅ የተባሉ ጸሎተኛ ደግ አባት መነኩሴ አባ ጅራፉ የሚባሉ ነበር። እሳቸውን እኛም ሁላችን በተማሪነት ደርሰንባቸዋል። እሳቸው በራእይ አይተው እግዚአብሔር አሳይተው እኔ ወደማሳይ ምድር ሂድ ብሎ እግዚአብሔር ባሳያቸው መሰረት በራእይ በገለጸላቸው መሰረት መጣው እዚህ ቦታ ላይ አሁን ጸበሉ ያለበትን እሳቸውን ያወጡት። ከዛ በኋላ ግን ገዳም ከመሆኑ በፊት እሳቸው ካወጡት በኋላ ያው ሲጠቀሙ ከቆየ በኋላ እሳቸው ሲያገለግሉበት ከቆየ በኋላ እሳቸው ወደ ሌላ ቦታ በመሄዳቸው አበማ ጽርሐ ጽዮን አበማ ማርያም አገልጋዮች ካህናት አባቶች እየመጡ ያ ቦታ ይሄን ያጠምቁበት ነው። ጸበሉ ያው እንዲቀጥል ሆኗል። ከዛ በኋላ ግን እየቆየ ብዙ አባቶች እየመጡ እያገለገሉበት ከቆዩ በኋላ እንግዲህ በዋናነት በ72 ዓመተ ምህረት እንግዲህ ብፁዕ አቡነ መቃርዮስ ገድመውት ወይም ደግሞ መሰረት ጥለው ትልቅ ተበለውለታልና ከዛ በፊት ይህኛውን የምናየው ቤተክርስቲያን በ2009 የተመረቀ ተሰርቶ ማለት ነው። ግን ከዛ በፊት መጀመሪያ ሲመሰረት ቤተክርስቲያን እታች አለች። አሁንም ዝም ብላ ተቀምጣለች። ትንሽዬ ቤተክርስቲያን አለች። ያቺን የተሰራች ያቺ በዚያ ሲገለገል ከቆየ በኋላ ይሄኛውን የምናየው ታላቅ ነው ቤተክርስቲያን ነው። አሁን ላይ ለጊዜው ግን አገልግሎቱ ብዙም አይሰጥም። ይሄን የተመሰረተው ከዚያ ቀጣይ ሶስተኛ ይሄ ነው ማለት ነው። እና በአጠቃላይ ብለን የምንዘው በዋናነት ወደ አገልግሎት ወደ ቋሚ አገልግሎት ገብቶ በገዳም በመነኮሳት በአባቶች በቋሚነት አገልግሎት ጀመረና ተመሰረተ ብለን የምንዘው በ72 ዓመተ ምህረት በብፁዕ አቡነ መቃርዮስ ነው ብለን እንዘዋለን። ይህ በገዳሙ ውስጥ የሚሰጡ አገልግሎቶች ብዙ ናቸው። ለምሳሌ ገዳሙ አንድነት ገዳም ነው ተብሎ እንትን የሚለው መናንያን መነኮሳት አባቶች አሉ፣ እናቶች መነኮሳያት አሉ። እና ከዛ በፊት ግን ለጊዜው ቀደም ላይ የሚገለገልበት ወይም የሚኖረው የነበረው አንድነት ገዳም ነው። አሁንም በመቅኖ ያው እርሻ አለው፣ በእርሻ ነው የሚተዳደረው። ደሞዝ አልነበረውም። ደሞዝ ዝም ብላ ጥቂት ነገር ለሞንተር ሳሙና ተብላ የምትንትናት በዚያ ልክ ነው የነበረ። አገልጋዩም ቀዳሹ ምኑ እሱም መናኙ በመቅኖን ነው የሚኖረው። የሚሰጠው አገልግሎት እንግዲህ እታች ላይ አሁን ላይ ባለው እዚህ አገልጋይ ቤተክርስቲያን አገልጋዮች አጠቃላይ በደሞዝ ነው የሚኖሩት። ከ36 ያላነሱ አገልጋዮች አሉ፣ መነኮሳት አባቶች ዲያቆናት እስከ ጥበቃ ድረስ ማለት ነው። እታች ላይ ደግሞ
መናንያን አሉ። እነሱ በመቅኖ የሚኖሩት መናንያን ሴቶች፣ ወንዶች አሉ። 66 አካባቢ የሚደርሱ ናቸው። ያው አገልግሎት የሚሰጠው እንግዲህ እንደ ማንኛውም ቅዳሴ ይቀደሳል። ማህሌት ሁልጊዜ ዘወትር ነው የሚገለገለው። እንግዲህ ገዳም እንደመሆኑ መጠን በጸሎት ነው። እናቶች፣ አባቶች፣ መናንያን ጸሎት ይጸልያሉ። በዛ ልክ ነው እንግዲህ አገልግሎት የሚሰጠው። አገልግሎት ያው ደሞዝ ብዙም ስለሌለው አሁን እዚህ ላይ ሰበካ ጉባኤ ክፍያ እንደሌላው አጥቢያ የለውም። እንደሌላው አጥቢያ የተክለ ሃይማኖት በወር እንደዚህ በአመት መቶ ህዝበ ክርስቲያኑ ስለት በሚሰጠውና በዚያ ነው የሚኖረው እንጂ ከዛ ውጭ ግን እርሻ አለ። በእርሻ ነው የሚተዳደረው። በዋናነት እርሻው ነው። መናንያን በዛ ነው የሚኖሩት። እንግዲህ አገልግሎት በዚህ ልክ ነው የሚሰጠው። አሁን እንግዲህ ሊጎበኙ የሚችሉ እዚህ አሁን በገዳሙ የተለየ እንትን የላቸውም። ያው ቅድም የጠቀስኩላችሁ እንደው ጥንታውያን ነገሮች የምንላቸው ያው በውስጥ ቅርሳቸው እንዳለ ሆኖ ያ ውስጥ ቅርስ ነው። እሱ እንዳለ ሆኖ የሚጎበኙ እንግዲህ ዋናነት ቅድም ያልኳችሁ በጣም ጥንታዊና ቅድም ካልኳችሁ ቤተ ክርስቲያኑ እንኳን ከመሰራቱ በፊት የነበረ ጸበሉ ነው ዋናው ታሪካዊ የሚጎበኘው ተብሎ አሁን ታገኙታላችሁ ወደዛ ስትሄዱ። ከዛ ውጭ ግን በቤተ ክርስቲያን የመጀመሪያዋ እሷ እንደ ቅርስ ናት፣ ትልቅ ናት፣ ትጎበኝ ናት። ይሄኛው አሁን አሰራሩንም ስታዩት ያውን አሰራር አይደለም። በተለይ ውስጡ ያው አሁን ገበዙ ስለሌሉ ነው እንጂ ውስጡ ስዕላቶች ራሱ አርጊተው እንትን ብለው እንትን ቢሉም በጣም የጥንታውያን ስዕሎች ነው ያሉ፣ እነዚህ ናቸው ያሉት። ከዛ ውጭ ግን ያው ይሄ የምታዩት በዚያ ልክ ነው። እንግዲህ እንደው የሚጎበኝ ብላችሁ ካላችሁ በውስጡ የይዘት የያዘው ካላችሁ ይሄ ለየት የሚያደርገው ይህ ገዳም ከገዳማትም በተለየ አሁን በበረሃ ያሉ ገዳማቶች አንድነት ገዳሞች ምንድናቸው? እንደው በበረሃ ውስጥ ሆነው ከከተማ ጋር የተያያዘ እንትን የላቸውም። ገጻቸው ውሃ የሚጠፋበት እንኳ እንደ ብዙ ነገር የሚጠፋ እንጨት የሚጠፋበት በራሱ ይኖራል አሁን ገዳም። ይሄ ግን የሚደንቀውና የሚገርመው እንደምታዩት የበረሃ ገጽ የያዘ ነው። በአጠቃላይ ጫካው በዚህ የምታዩት ለምነና የተመቸ ነው፣ ለጸሎት የተመቸ ነው። የበረሃ ገጽ የያዘ ነው። እንደገና ደግሞ ሰው ቢታመም ምን ቢል ደግሞ ለከተማው ደግሞ የተመቸ ነው። ውሃ ችግር የለበትም። እንጨት የማገዱ እንደዚህ አይነት ነገሮች ችግር የለበትም። በዚህ ልክ ይሄ እነዚህ አይነት እንደው ለየት የሚያደርገው እንደዚህ አይነት ነገሮች አሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ወክርስቶስ ሰምራ አንድነት ገዳም የሚከበሩ ዓመታዊ በዓላቶች አንደኛ የነሐሴ ተክለ ሃይማኖት ይከበራል። የዓመታዊ በዓላቸው ነው የጻድቁ አባታችን አቡነ ተክለ ሃይማኖት። እንደገና ደግሞ ታኅሳስ ተክለ ሃይማኖት 24 ማለት ነው ይከበራል። ከዛ ውጭ ግንቦት 12 ቅድም እንደነገርኳችሁ ገዳሙ የሚጠራው ገዳመ አስቄጥስ አቡነ ተክለ ሃይማኖት ወክርስቶስ ሰምራ። ወክርስቶስ ሰምራ ማለት ሁለት የያዘ እና ማለት ነው። ክርስቶስ ሰምራና ተክለ ሃይማኖት ተብሎ ነውና ህዳር 11 ግንቦት 12 የእናታችን የቅድስት ክርስቶስ ሰምራ በዓል ይከበራል። እነዚህ ናቸው ዓመታዊ ክብረ በዓል የሚከበሩት። ያው የቃና ዘገሊላ የጥምቀት ያው እንዳለ ሀገራዊ ወይም ደግሞ ሌላ እንደወሰድ እንደሆነ እንዳለ ሆኖ ማለት ነው። በገዳሙ ውስጥ ዓመታዊ ክብረ በዓል እስካሁን ባሉት እነዚህ ናቸው የሚከበሩት። ህዝበ ክርስቲያኑ እንግዲህ የአቡነ ተክለ ሃይማኖት የቅድስት ክርስቶስ ሰምራ አንድነት ገዳምን የኔ ገዳሙን መጦ እንትን በረከት እንዲያገኝ የምናስተላልፈው መልእክት ቅድም እንደነገርኳችሁ አሁን ይህ ቦታ ሰበካ ጉባኤ ክፍያ ከህዝቡ በአመታዊ እንደሌለው አጥቢያ የሚከፈል እንደሌለው ነግሬያችኋለሁ። አሁን ይሄ ገዳሙ ያው ገቢ ካለመኖር አንጻር ይሄ ቦታ ስታዩት አጠቃላይ የኢትዮጵያ አሁን ደብረ ሊባኖስ እንላለን ሌላ እንላለን የኢትዮጵያ ታላቅ አንጋፋ ግዙፍ የሆነ ገዳም ነው። ነገር ግን በመታየው ልክ አሁን ብዙ ልማቶችና ብዙ ነገሮች የሉበትም ከአቅም አንጻር ማለት ነው። ስለዚህ ይህ ገዳም ማንኛቸውም ክርስቲያን ሴትም ይሁን ወንድም ይሁን እናትም ይሁን አባትም ይሁን ትልቅም ይሁን ትንሽም ይሁን መጦ ቢታመም በመስቀሉም በጸበሉም የሚፈወስበት ቢከፈው ገዳም ማለት ቢከፈው መጦ የሚደበቅበትና የሚጽናናበት የሚረጋጋበት ነው ገዳም ማለት እና ገቢ ካለመኖሩ አንጻር ብዙ መሰረተ ልማት ይጠብቀዋል። ብዙ ነገሮች አሁን ለምሳሌ ጸበልተኞች ቢመጡ ሱባኤ የሚይዙ ሰዎች ቢመጡ ይጠይቁናል። አሁን ሱባኤ የሚይዙ ሰዎች ሱባኤ እንያዝ እንዲህ በጾመ ማርያም በፍልሰታ ማለት ነው። በሌሎችም አንዳንድ ጊዜ ጾመ ማርያም ሲመጡ ሱባኤ የሚያዣ ቦታ ስጡን ይሉናል። ቦታው ሰፊ ነው፣ ግን ቦታ የለም የተሰራ ማለት ነው። ስለዚህ ይሄ ቢሰራ ህዝበ ክርስቲያኑ የገዳም ምንም ረዳት እንደሌለው ምንም ነገር እንደሌለው ቦታው ግን ሰፊ ከመሆኑ አንጻር ታላቅ ቦታ ጸበሉ ፈዋሽ ታምራዊ ቦታ መሆኑን ተረድቶ የሁሉም ስለሆነ የኢትዮጵያ ኦርቶዶክስ እምነት ተከታይ በሙሉ ሲያዝን መጡ የሚረጋጋበት ስለሆነ የሚመጣ ማንኛውም ህዝበ ክርስቲያን የኦርቶዶክስ ተከታይ እምነት የሆነ ሁሉ
ይህን ቦታ በተለያየ መንገድ ሱባኤ ሲያዝ በሱባኤ መምጫ ላይ የምናስተናግድበት ይህ የሚሰራ እንደ የተለያዩ ነገሮች እርዳታ ባለው ነገር ላይ የምእመንነቱን ወይም ደግሞ የክርስትና እምነት ተከታይነቱን ያለውን ነገር ቢረዳም ብለን እናስባለን። ገዳሙ የጋራችን ስለሆነ ለህዝቡ ስለሆነ ማለት ነው።